ግን ምንም ኳሊቲያቸውን የሚያስወርድ ነገር የለም ማለት ነው። ቤተሰብ ብዙ ስለሚጨነቁላቸው ነው። ዛሬ በነ ብሩክ ነገር አንዳንድ ነገሮችን ልናገር ነው የመጣሁት። ቤተሰብ እንግዲህ በጣም ያው ዛሬ ሀይሚዬና ብሩኬ በቤታቸው አልተከሰቱም። ቡራዬ በሌላ ሰው ቤት ተከስቷል። እንግዲህ ቡራን አንዳንድ ጥያቄዎች እየጠየቁን ነበረ፣ ጥያቄውንም እየመለሰላቸው ነበረ። ሀይሚዬ ዛሬ አልመጣችም። እንግዲህ ያልመጡበትንም ዛሬ ለምን እንደሆነም ቡራዬ እንደዚህ እኔ ብዙ ነገር የምናገረው ነገር አለኝ። ቤተሰብ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ቤተሰብ በጣም እኔ ደስ ያለኝ ነገር ሀይሚዬና ብሩኬ እንኳን አዲስ አበባ መጡ። ቤተሰብ ሌላ ችግር ሊፈጠር ነበር። ዛሬ እንግዲህ እንደሰማሁት ከሆነ ቤተሰብ በማርያም ይሄን ቪዲዮ ላይክ አድርጉ። ስሙትላችሁ እንደው በቃ በምትወዱት ሰው ማርያምን ላይክ ያስፈልጓል። እና ቤተሰብ እንኳንም ቀድመው መጡ። ሌላ ከባድ ችግር እንደሚፈጠርባቸው የሆነ ልጅ እንግዲህ በዩቲዩቡ እየገለጸ ነበረ። አብሮ በሰላም እንኳንም አዲስ አበባ ገቡ ነው የተባለው። ቤተሰብ እንግዲህ ታውቃላችሁ ሀይሚዬና ብሩኬ በጣም ብዙ ጠላቶች እንዳላቸው፣ በጣም ጥሩ ሰውም እንዳላቸው ታውቃላችሁ። እንግዲህ ሀይሚዬና ብሩኬን ለማለያየት እንግዲህ ያቺ የወለደችዋ ቆርጣ ተነስታለች። በጣም ከባድ ነገር እንደው የሚገርማችሁ ነገር ማለት ነው አሁን ስሰማ ማለት ነው ሀይሚዬን እንደውም ልታሳፍናት ነበር ምናምን የሚባል ነገር ደግሞ በእንደገና ተናፍሶ እየወጣ ነው ያለው ማለት ነው። እዛ ብትሆን ኑሮ ጎረምሶቹን ይዛ ሀይሚዬን ልታሳግድ ነበር እየተባለ ነበረ። እና እንኳንም ሀይሚዬ በሰላም ወጡ እንኳንም በሰላም ወጡ። እንግዲህ ቡራዬ ደግሞ ዛሬ በሰው በሆነ ልጅ ቤት መጥቶ ደግሞ በጣም መልካም ነገሮችን እየተናገረ ነበረ። ስለ ጓደኝነት ጥግም እያወራ ነበረ። በጣም ደስ ይላል። ቡራዬ አንተ ይገባሃል። ለምን ብዙ ነገር ለጓደኞች ይሆናል። አዲስ ዩቲዩብ ሲከፈት ሩጠ ላይክ አድርገ ሼር አድርገ በቃ በጣም በርታቱ ብለ ተናግረ ብዙ ነገር የምትሰራ ልጅ ነህ። በጣም እኔ እንጃ እኔ ቃላት የለኝም ላንተ። ብዙ ጊዜ ያለው አንተ ሞንክ አብርሃም እኔ በጣም ነው ደስ የምትሉኝ። እና ቤተሰብ በጣም ከባድ ችግሮች ሊፈጠሩ ስለነበረ ግን እግዚአብሔር ይመስገን በዚህ መምጣታችሁ ማለት ነው። አሁንም ቢሆን ማለት ነው አሁንም ቢሆን ቡራና ሀይሚ መጠንቀቅ እንዳለባቸው ነው። ማርያምን እኔ እንደሰማሁት በጣም መጠንቀቅ እንዳለባቸው ነው። ከባድ ሴራ እነሱ ላይ ለማሴር እየተፈለገ ስለሆነ ማለት ነው። እና ከዚህ በኋላ ግን ሀይሚዬና ብሩኬን እናጣላለን ማለት ዘበት ነው። ደግሞ አንዳንድ ሰዎች ምንድን ያሉ መሰላችሁ በቲክቶክም በዩቲዩብም እየመጡ የሆነ እንትናቸው እንዳይወርድ ኳሊቲያቸው እንዳይወርድ ብለው በጣም አብዛኛው ልጆች እየተናገሩ ነው ያለው። ይሄ ምንም ኳሊቲ የሚያስወርድ ነገር አይደለም። ዛፍዬ ምን ትያለሽ ብለው ነው የጠየቁኝ። ይሄ ኳሊቲያቸውን አያስወርዳቸውም ወይ? ቲክቶክ ላይ እየመጡ ዩቲዩብ ላይ እየመጡ ኳሊቲ ሊያስወርድ ይችላል። ለምን በቀላሉ ይገኛሉ። ያኔ እንትን ማለት ኳሊቲያቸው መጠበቅ አለባቸው። በዩቲዩብ እንደ ድሮዋቸው ቲክቶክን እንደ ድሮዋቸው ቆይት እያሉ ቢመጡ ጥሩ ነው ምናምን ያሉ ሰዎች ደግሞ አሉ። ኳሊቲ ሊወርድ ይችላል። ለምን አንደኛ ነገር በቲክቶክ ሰው ስለሚያያቸው በዩቲዩብ ብዙም ላይ ጠብቃቸው ይችላል። ገብታችኋል? ኳሊቲ ሳይሆን የዩቲዩብ እይታቸው ሊወርድ ይችላል። ለምን በዩቲዩብ በቲክቶክ በየጊዜው ከመጡ በየቀኑ ከመጡ ለዩቲዩብ ጉዳት አለው። ለምን እይታቸው ሊቀንስባቸው ይችላል፣ ሊወርድ ይችላል። ግን ያው በሳምንት እንደድሮ በ15 ቀን በሳምንት ምናምን ከመጡ ግን ምንም ኳሊቲያቸውን የሚያስወርድ ነገር የለም ማለት ነው። ቤተሰብ ብዙ ስለሚጨነቁላቸው ነው ይሄን ነገር ሰው የሚያወራው ማለት ነው። ለምን ሰው ለሚወደው ሰው ስለሚጨነቅ ነው እንደዚህ አይነት ንግግሮችን የሚጠይቀው ማለት ነው ቤተሰብ። ስለዚህ ሀይሚዬና ብሩኬ ምንም ኳሊቲ የሚያስወርድ ነገር የለም ነው የምለው እኔ። በየቀኑ ከመጡ ለይታቸው ነው እንጂ እኔ ብዙም እንደዚህ እንትን አይደለም። ስለዚህ እንግዲህ ቤተሰብ የነሱ ላይቭ ላይ መምጣት እኔ በጣም ነው ደስ የሚለኝ። ላይቭ ላይ ሳያቸው በጣም ነው ደስ በቃ እኔ እንጃ በጣም ደስታ ነው የሚሰማኝ። የሆነ ቲክቶክ ላይቭ ላይ ሲመጡ ማርያምን እኔ እንጃ ቃላት የለኝም፣ ደስ ይላሉ። የሆነ ሁኔታቸው እንደ ህፃን ነው የሚያ በቃ ደስ የሚሉ ልጆች ናቸው። እኔ ቃላት የለኝም ለብሩክና ለሀይሚ ለመናገር ማለት ነው። በእውነቱ ከሆነ ትላንትና የሚሰራቸው ፕራንክ ራሱ በጣም በቃ የሚያስቅና የሚያዝናና ነበረ። እንግዲህ ቡራዬ ያው
ታውቃላችሁ በጣም ጎበዝ ነው፣ ቀልደኛ ነው፣ ቀልድ የሚወድ በቀልድም ቁም ነገረኛ ትልቅ ቁም ነገረኛ ልጅ እንደሆነ ሁላችንም እናውቃለን። ስለዚህ ምንም ችግር የለውም ነው የምለው እኔ ቤተሰብ። በተረፈ ምንም የሚጎዳቸውም ነገር የለም። ዛሬ እንግዲህ ሀይሚዬና ብሩኬ በቤታቸው አልተከሰቱም። አለመከሰታቸው እንግዲህ ምንም ችግር የለውም። አንዳንድ ቀን እረፍት ያስፈልጋል። አንዳንድ ደግሞ ሀይሚዬና ብሩኬ ሰውን ለማበረታታት ይሄዳሉ። በቀደም ደግሞ ምግብ ሲያበሉ ነበር። ኧረ እነዚህ ልጆች ይለያሉ። ቤተሰብ እኔ ማርያምን ቃላት የለኝም ለሀይሚም ሆነ ለብሩኬ የምናገረው ቃላት የለኝም ውዶቼ። እና እነዚህ ልጆች እንደሚለዩ ነው የምነግራችሁ። ስለዚህ ብቻ ራሳቸውን መጠበቅ ነው ያለባቸው። ራሳቸውን በጣም መጠበቅ አለባቸው። እነሱን ለመጉዳት ነው ብዙ ሰው የሚነሳው። ያው ብዙ ሰው ስላችሁ ያው ጠላት አላቸው። ጠላት ስላላቸው አሁንም ቢሆን ማንም ሰው ሀይሚዬ ቤታ ወሰድ ሀይሚዬ እንደዚህ አድርግ የሚል ጓደኞቻችሁ ራሱ መጠንቀቅ እንዳለባቸው ነው የምነግረው። ከዚህ በኋላ ደግሞ ሌላ ችግር እንዳይፈጠር ነው የምፈራው። ለምን እነዚህ ልጆች እንዲለያዩ ሰው መሀላቸው ገብቶ እንዲጣሉ አልፈልግም እኔ። በተረፈ ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው።